ሚሊዮነሩ መቃብር ቆፋሪ በዮፍታሔ ካሳ። የጉልማ መልአኩ ሕይወትን የሚቀይር ተአምር የተፈጠረው እንደ ልማዱ በማለዳ ተነስቶ ወደ ስራው እየሄደ ሳለ ነበር። ተአምሩ በተከሰተበት ዕለት ባለቤቱ ጎጄ ከውድቅት የጀመረች እስከ ንጋት በዘለቀ ንዝነዛዋ የተነሳ እንቅልፍ ባይኑ ሳይኳል እንዲያድር አድርገው ነበር። በዚህ ምክንያት በጠዋት ተነስቶ ወደ ስራው ሲሄድ ነበር ተአምሩ ያጋጠመው። የሚስቱ ጭቅጭቅ ውሃ ቀጠነ በሚል ተልካሻ ምክንያት ተጀምሮ ወደ ኑሯቸው የሚመጣ መሆኑ የታወቀ ነው። መደምደሚያውም የታወቀ ነው። ከጓደኞቼ በታች አደረክኝ፣ አንተ ስለ መሻሻል አስበህ አታውቅ፣ ሲፈጥርህ ጅል አድርጎ ነው። ይኸው መቃብር ቆፋሪ የሆነ ስንት ዓመት ሰው 28 ዓመት ሙሉ በመቃብር ቆፋሪነት ሲያሻሻል ይኖራል ወይ? ጎጄ ታማርራለች፣ እንደማልቀስም ይቃጣታል። በ29 ዓመቴ ነው ሙቶቹን በማሳረፍ ሙያ ከተሰማራው ይላታል በርምት። ጉልማ ራሱን የመቃብር ቆፋሪ ብሎ አይጠራም፣ ሟቾችን የማሳረፍ ስራ ብሎ ነው ሙያውን የሚገልጸው። በሙያው ላይ የተሰማራበትን እያንዳንዷን ዓመት እንድትቀንስ አይፈልግም። ጎጄ በርምቱ ብው ብላ ትጨሳለች። ቁም ነገር ሆኖ ነው አፍህን ሞልተህ 29 ዓመት የምትለው? ጅና ነር የሆንክ መሰለህ ወይስ ማዕድን የምትቆፍር? የሬሳ መቀበሪያ እየቆፈርክ እኔንም ሬሳ አድርገህ ይኖርክ? እንዲሁ አባቴ አምላክ ይድፋህ ጅል አንፎ። የእርግማን ማቷን ትለቀዋለች። ጉልማ ምንም አይናገራትም፣ ዝም ይላል። ዝምታው ይበስ ያናድዳታል። በየዕለቱ የምታሻሽላቸውን የእርግማን አይነቶች ትለቅበታለች። እሱ ግን ዝም። ሚስቱ ብቻ ሳትሆን የመንደሩ ሰውም ሆነ የሚያውቁት ሁሉ ናቸው በጅልነቱ የሚዘባበቱበት። የጉልማን ጅልነት ሀገር ያወቀው ፀሐይ የሞቁ ጉዳይ እንደሆነ ጎረቤቶቹ ይስማማሉ። አይ ጉልማ ጅል እኮ ነህ ሲሉት ሳቅ ብሎ ከመሄድ ባለፈ ቅሬታ አይገባውም። በህይወቱ ደስተኛ ነው። ሁሉን ነገር ይወዳል። የሚሰራውን የመቃብር ቁፋሮ ስራ፣ በማለዳ ተነስቶ ወደ ስራው እየሄደ ሳለ ጎህ ሲቀድስ ሲመለከት፣ የሚስቱ መነጫነጭ፣ ጎረቤቶቹ እሱ እንደሌለ ቆጥረው የሚወሰኑት ውሳኔ፣ በሁሉም ነገር ደስተኛ ነው። ያቺ ህይወቱ ለሱ እንደተሰጠች ያምናል። የሚስቱ ጭቅጭቅን እንደ ህይወቱ ሙዚቃ ለምዶት ያዳምጠዋል። በቃ ሊኖር የተጻፈለት ህይወት እንደሚኖር ስለሚያምን ለማማረር ጊዜ አልነበረውም። እኔ እኮ እንደ ሌላ ወንድ ቢሰድበኝ ቢመታኝ በምን እድሌ ትላለች ባለቤቱ ጎጄ ዝምታው ሊያሳብዳት ሲደርስ። ጠጅ ጠጣ ቀን ብቻ ረጋ ብሎ መቃብር ቆፋሪነት በሱ አጠራር ሟቾችን የማሳረፍ ሙያ ያለውን ክብር ሊያስረዳት ይሞክራል። አየሽ ጎጄ፣ በምድር ላይ መቃብር የመቆፈርን ያህል የተከበረ ሙያ የለም። የሰው ልጆች ሁሉ የኛ ደንበኞች ናቸው። ሁሉም እስቲ ምድር ላይ ካለው ወደኛ የማይመጣ ጥሪልኝ። ከባድ ጥያቄ እንደጠየቃት በማመን ያፈጥባታል። ደግሞ ሙያ ይልልኛል? ምን የረባ ሙያ ሆኖ ነው? መልስ ሲመልስላት ደስ ስለሚላት ረጋ ትላለች። ብዙ ሙያ ብዙ ጥበብ አለው እንጂ ይኸው መጀመሪያ አፈር መምረጥ አለብሽ። ካህናት የሚቀበሩበትን አፈር ልል መሆን አለበት። ይሄ ደለል እንዳመጣው አይነት ጀግና የሆነ እንደሆነ ደግሞ መረሪ አፈር መምረጥ አለብሽ። ምንም ያላገባች ሴት ከሆነች ደግሞ በዛፍ መካከል፣ ሀብታም የሆነ እንደሆነ ደግሞ ለምለም ሳር ያለው ቦታ ላይ ነው መቀበሪያው። መቃብሩ ሲቆፈር እንደው ዝም ብሎ መሬቱን ድምርምስ እያደረጉ አይደለም፣
ጫማዬን ደርከን እያደረግሽ በየደረጃው ትወርጂና ያጠበብሽ። ጉልማ በተመስጦ ማስረዳቱን ይቀጥላል። ባለቤቱ ጎጄ የተናገረ ቀን ጭቅጭቋ ይቀንሳል። ለክፋቱ ጉልማ ብዙ የመናገር ፍላጎት አይኖረውም። ዝምታው የህይወቱ ዋሻ ነው፣ ራሱን የሚደብቅበት። ዝም ማለቱን ተከትላ ጎጄ ቤቱን ስታምሰው ታመሻለች። የጎጄን ንዝነዛ ለማምለጥ ጠዋት በወጣበት ማለዳ ነበር ተአምሮ ያጋጠመው። ጎጄን ምንም ሳይናገራት ወደ መቃብር ቁፋሮ ስራ እየሄደ ሳለ ከቤተ ክርስቲያኑ መግቢያ ላይ ሲደርስ ትንሽ ሲቀረው ከቀጭኑ አስፋልት ዳር ላይ አንድ የሆነ ሻንጣ የመሰለ ነገር ያየ መሰለው። መጀመሪያ የወደቀውን ሻንጣ እንዳላየ ሆኖ ሊያልፈው ነበር። የሆነ ውስጣዊ ስሜቱ ግን እግሮቹን አስሮ እንዳይንቀሳቀስ አደረገው። በቆመበት አፍታ በውስጡ ተሟገተ። ምን ሊሆን ይችላል የሚል አይን ያወጣ ጉጉት በአንድ በኩል፣ አንድ ሰው ጥሎት ይሆናል አንስቼ ለፖሊስ ባስረክበው የሚል ትሁት ጉጉት በሌላ በኩል ገፋፋው። ሻንጣውን በማንሳት ወስኖ የቀጭኗን አስፋልት ግራና ቀኝ ሲያይ የሰው ዘር አይታይም። ሻንጣውን ቀስ ብሎ አነሳው። ከበድ ያለ ነበር። ምን ቢኖርበት ነው እንዲህ የከበደው እያለ የመቃብር ቁፋሮ ወደሚሰራበት ቤተክርስቲያን መፋጠን ጀመረ። ትንሽ እንደሄደ 3 ቱታ የለበሱ ወጣቶች ከፊት ለፊቱ እየሮጡ ሲመጡ አያቸው። አንዳች ቦታ ሊደበቅ ፍላጎቱ ቢኖረውም ከመደበቁ በፊት ወጣቶቹ በሶምሶማ እርምጃ ዱብ እያሉ አልፈውት ቁልቁል ሄዱ። በፎታ ተንፍሶ ወደ ደጀ ሰላሙ ገባ። በቤተ ክርስቲያኑ ውስጥ የተወሰኑ ምዕመናን የቅዳሴ መግቢያ ሰዓት እንዳያልፍባቸው ወደ መቅደሱ ይቻኩላሉ። ሻንጣውን እንደያዘ ከቤተ ክርስቲያኑ ጀርባ ወዳለው መቃብር ቦታ ተፋጠነ። የመቃብር ቦታው ጭር ብሏል። የመቃብር ቦታው ጸጥታ ሁሌም እንደማረከው ነበር። በሐውልቶቹ ላይ እየተረማመደ ወደዚያና ወደዚህ ሲል ፍጹም ሐሴት ያደርጋል። ዓለምን ሲያንቀጠቅጡ የነበሩ ሰዎች በሙሉ በእግሩ ስር ናቸው። እሱ ብቻ ነው ሕያው። እሱ ብቻ ነው የማለዳዋን ፀሐይ መምጣት በናፍቆት መጠበቅ የሚችለው። የመቃብር ቦታው ከደም ውስጥ የገባ ፍቅር አሳድሮበታል። ሻንጣውን በማግኘቱ ግን የወትሮ ልማዱን ትቶ ሻንጣውን ለመክፈት ቦታ መምረጥ ጀመረ። ሻንጣ ውስጥ ምን ይሆን ያለው የሚለው የጉጉት ስሜቱ አእምሮን ሊያፈነዳው ደርሶ ወደ አንደኛው መቃብር ቤት ተንደርድሮ ገባ። መቃብር ቤቱን ከውስጥ ዘጋውና ወደ ሻንጣው ዞሮ ከፈተው። ሻንጣ ውስጥ ያለውን ነገር ሲያይ ሳይታወቀው ኡኡታውን ለቀቀው። ረግ ትንሽ ቆይቶ አእምሮን የሚስትም መሰለው። በድጋሚ ሻንጣውን ዘግቶ ከፈተው። አይኑን ማመን አልቻለም። ሻንጣው በአዳዲስ የኢትዮጵያ ብርና የአሜሪካ ዶላሮች የተሞላ ነበር። ጉልማ ሰውነቱ ተንቀጠቀጠ። አፉ ደረቀበት። የሚይዝ የሚጨብጠውን አጣ። በህልምና በውን መካከል የሚቃዥ መሰለው። ምንድነው? ኧረ ምንድነው የሚሉ ቃላት ነበር ሳይታወቀው ካንደበቱ የሚወጡት። አምላኬ ሆይ ይህን ያህል ዘመን በመቃብር ቁፋሪነት ሕይወቴን እንድገፋ ያደረከኝ ይህን ቀን አስበህልኝ ነው ለካ። ሳይታወቀው በጉልበቱ ተንበረከከ። አምላኬ ሆይ ተመስገን። የባለቤቴን ጭቅጭቅ ሰምተህ መሆን አለበት ይህን በረከት የላክልኝ። የሚስቱ ጎጄ ጦር ምላስ ወደ ወጥ መቅመሻና ወደ መላሻነት ሲለወጥ የሚኖረውን ሕይወት ላፍታ በሰመምን ቃኘው። ምርጊቱ የፈረሰው የቀበሌ ቤቱ ተቀይሮ ቪላ ቤት ውስጥ ሲኖር በመቃብር ቁፋሮ የቆረፈዱ እጆቹን በወይራ ዘይት እየታሸ ሲዝናና በብርድ የተቆራመደ ገላው በሙቅ ውሃ እያረሰረሰ ሲቀማጠል እነዚህን ሁሉ ነገሮች ሲያስብ ለመጀመሪያ ጊዜ የኖረበት ሕይወት ምን ያህል አስከፊ እንደነበር ወለል ብሎ ታየው።
ጎጆ ልክ ነበረችና ምን አይነት አስከፊ ህይወት ውስጥ ነው የምንኖረው? አንገሸገሸው። የህይወቱን ከግማሽ የበለጡ ዓመታትን በመቃብር ቁፋሮ ማሳለፉን ሊያምን አልቻለም። ሙያው፣ አብሮት የሚሰሩት ሰዎች፣ ጎረቤቶቹ፣ የሚኖርበት ሰፈር አስከፊነት ወለል ብሎ ታየው። ወደፊት የሚኖረውን ህይወት ሲያስብ ደግሞ ልቡ በደስታ ይመታ ጀመር። በተመስጦ ከተቀመጠበት ስሙ ውጪ ሲጠራ የሰማ መሰለው። ጉልማ ጉልማ! በድንጋጤ መላ አካሉን ወረረው። ማን ነው ሊጠራው የሚችለው? ሻንጣውን ይዞ ሲገባ ያየ ሰው ይኖር ይሆን? ጥርጣሬ እንደ ግሪሳ ወረረው። ጉልማ ጉልማ! ስሙ ተደጋግሞ መጠራቱን ቀጠለ። ሻንጣውን ወደ ጥግ አስቀምጦ ድንጋይ ጫነበት። ግራ ቀኙን በጥርጣሬ እየቃኘ የመቃብር ቤቱን ከፍቶ ወጣ። የቤተ ክርስቲያኑ ዘበኛ ነበር የሚጠራው። ጉልማን እንዳየ ወደሱ መምጣት ጀመረ። ከኋላው 2 ሰዎች አሉ፣ አንድ ወንድና አንዲት ሴት። አላልኳችሁም የፈለገ ተአምር ቢፈጠር ይሄ ጅላጅል መቃብር ቆፋሪ ከዚያ አይጠፋም እያለ ዘበኛው ወደ ጉልማ ቀረበ። ይሄ ጅላጅል ነው ያልከው አንተ? አለ ጉልማ በደም ፍላት ስሜት ተሞልቶ። ዘበኛው በግርምትና በድንጋጤ ጉልማን አፍጥጦ አየው። ጉልማ ሲቆጣ አይደለም ተሳስቶ እንኳን ኃይለ ቃል ሲናገር ሰማው የሚል ሰው ታይቶ አይታወቅም። የጅል ምሳሌ ተደርጎ ቢቀርብ፣ የሞኝ መለኪያ ተደርጎ ቢጠራ ምንም ቅር የማይለው ፍጡር ነበር ጉልማ። ዘበኛው በጉልማ ባየው ድንገተኛ ለውጥ ግራ ተጋብቶ ለአፍታ ዝም ካለ በኋላ ተከትሎት ወደ መጡ ሰዎች እያመላከተ መናገር ጀመረ። ስራ ይዤ ነበር የመጣሁት አለ ረጋ ብሎ። ሟች ከአውሮፓ ነው ሬሳው የሚመጣው። ጥሩ ቦታ ፈልገህ የመቃብሩን ጉድጓድ እንድታዘጋጅለት ነው የሚፈልጉት። ያዋጋ እናንተ እንድትነጋገሩ ተነጋገሩ አለ። ለድርድር በሚጋብዝ ሁኔታ እጆቹን ወደ ጉልማና ወደ ሰዎቹ እየዘረጋ። ጉልማ ግን መልስ ያለው አይመስልም። ዘበኛውን በንቀት ተመለከተው። ዘበኛው በጉልማ ሁኔታ ግራ የተጋባ መሆኑ በግልጽ ያስታውቃል። ይሄ ጅላጅል ምን ነካው? የተለመደ ዋጋው 300 ብር ነው፣ ባላችሁ ሰዓት ያደርሳል አለ ዘበኛው ወደ ሰዎቹ ያየ። ዋጋው ላይ ችግር የለም፣ ጥሩ ቦታ መርጦ በደንብ ያዘጋጅልን፣ 1000 ብር እንከፍላለን። ከመንገድ ብዙ ባይገባ ደስ ይለናል አለች ሴትየዋ። ሌላ መቃብር ቆፋሪ ፈልጉ፣ እኔ ለመቆፈር ፍቃደኛም አይደለሁም። ጉልማ ኮስተር ብሎ የራሱ በማይመስል ድምፅ ተናገረ። ዘበኛው በንዴት ጦፈ። ጉልማ ዛሬ ጤነኛም አልመሰልከኝም። ከ3 እጥፍ በላይ ዋጋ ሰጥተውህ ከዚህ በላይ አምጡ ነው? ኧረ እናንተ መቃብር ቆፋሪዎች እግዚአብሔርን ፍሩ። እናንተም እኮ ቀብራችሁ ስታበቁ አንድ ቀን መቀበራችሁ አይቀርም። ኧረ ተው አለ ዘበኛው እያማተበ። ለገንዘቡ ችግር የለም፣ 2000 ብር ቢሆን ለሰጠው እንችላለን። ብቻ ጥሩ ቦታና ከመንገድ ብዙ ያልገባ ደህና ሰው መቃብር አጠገብ ይሆን አለ ሴትየዋ። ለገንዘብ ጭንቅ ያለባት አልነበረችም። በቅርብ የሞተው ሽማግሌ ባሏ ትቶላት የሄደው በቂ ሀብት አለ። ከሁኔታዋ ባለቤቷ ዳግም እንዳይነሳ ርቃ ልታስቀብረው የፈለገች ይመስላል። ለዚህ ደግሞ ብቁ የሆነ ቆፋሪ ያስፈልጋል። ኧረ ተባረኪ፣ እንዴት ያለ መቃብር ቆፋሪ መሰለሽ! በሙያው ስለሚተማመን ነው እኮ እንጂ ትንሽ እንትን ያለው አለ ዘበኛው ስራውን በማምጣቱ የሚያገኘውን ኮሚሽን እያሰበ። እኔ ፈቃደኛ አይደለሁም አለ ጉልማ በስጨት ብሎ። ብር ከሆነ ችግር የለውም፣ 3000 ብርም ቢሆን። ሴትዮዋ የተጋባች ትመስላለች። ጉልማ ኧረ ተው እግዚአብሔር አይወደውም፣ 3000 ብር ለአንድ ክንድ መሬት። ዘበኛውን እንዴት ገብቶታል። የብሩ ጉዳይ አይደለም፣
እኔ መቃብር ቆፋሪነቱን ትቼዋለሁ። ይሄን ቀፋፊ ስራ እስከ ዘላለሙ ትቻለሁ እኮ። አንተ መቃብር ቆፋሪነቱን ተውከው። ዘበኛው ባለማመንና በፌዝ ጉልማን ተመለከተው። መቃብር ቆፋሪነትን ትተህ ምን ልትሆን ነው? አንተ ራስህ ልትሞት አሰብክ? ዘበኛው ግራ ገብቶት እንደ ብራቅ ጮኸበት። አንተ ሰውዬ አፍህን ብዘጋ ይሻላል፣ አትጩህ አለ ጉልማ አካፋ የሚያህል እጁን በማስጠንቀቅ ወደ ሰማይ ያነሳ። ዘበኛው ክፉኛ ደነገጠ። ጉልማ አንዴ በጥፊ ቢለው መጋኛ አጠናግሮት ከሚደርስበት ጉዳት 10 እጥፍ የበለጠ አደጋ እንደሚደርስበት እርግጠኛ ነበር። አይ እኔ እኮ 3000 ብር ብዙ ብር ነው ብዬ ነው ጉሌ። አስበው እስቲ 3000 ብር። ዘበኛው በጉጉት ምራቁን ዋጠ። አትሰማኝም? እኔ መቃብር ቆፋሪ አይደለሁም አለ ጉልማ ወደ ሁለቱም በየተራ እያፈጠጠ። ዘበኛው ጉልማ ያበደ መሰለው። ሌላ መቃብር ቆፋሪ ማናገር አለበት። ሰዎቹን እያቻኮለ ወደ መቃብሩ መውጫ ወሰዳቸው። ጉልማ ግራ ቀኙን እያየ በጥንቃቄ ወደ መቃብር ቤቱ ተመለሰ። በመቃብሮቹ ተከልሎ አንድ ሰው የሚያየው መሰለው። ምናልባትም ገንዘቡን ሲያነሳ ያየው ሰው ይሆናል። እሱ እስኪርቅ ጠብቆ ገንዘቡን ማንሳት የሚፈልግ ሰው እንዳለ እየጠረጠረ ቀስ ብሎ ወደ መቃብር ቤት ተመለሰ። በዳበሳ ሻንጣው መኖሩን አረጋግጦ በእፎይታ ተነፈሰ። ሴትዮዋ ግን 3000 ብር ለመክፈል እንዴት ፈቃደኛ ሆነች? በአእምሮ ውስጥ ጥርጣሬው ሽው አለበት። እሱ መቃብር እያስቆፈረች ብሩን ይዛ ልትሞልጨፍ መጠርጠር ደግ ነው። እግዚአብሔር ነው ይህን ብር የላከልኝ። እስካሁን ፍጥሮቹን በቅንነት ሳገለግል መኖሬን ተመልክቶ ሊክሳይ ነው። ወደ ሰማይ ቀና ብሎ አመሰገነ። የመቃብሩ ቤት በደንብ መዘጋቱን ካረጋገጠ በኋላ ሻንጣ ውስጥ ያለው ብር መቁጠር ጀመረ። ለ2 ሰዓት ሳይወጣ መቁጠሩን ቀጠለ። 289,300 ቆጠራውን እንደቀጠለ ከውጪ ስሙ ሲጠራ የሰማ መሰለው። ጉልማ ጉልማ የሴት ድምፅ ነው። እሽቅ አለ። ሚስቱ ጎጄ ናት። እንደ ሁሉ ጊዜው ረፈድ ሲል ለቁርስ የሚቀማምሰውን ይዛለት ነው የምትመጣው። ምን ብትነዘንዘው በጉልማ የሚጨክን አንጀት የላትም። ለመጀመሪያ ጊዜ በጎጄ መምጣት ብስጭት አለ። እንደሌለ መስሎ ዝም ሊላት ፈለገ። ዝም ካላት ደግሞ የተገባ ብላ ችግር መፍጠሩ አይቀርም። የቆጠረውን ገንዘብ ካልቆጠረው ለመለየት በመሃል ድንጋይ ካስቀመጠ በኋላ የመቃብር ቤቱን በር ከፍቶ ወጣ። የት ገባህ ደግሞ ዛሬ? መቼም ያንተ ስራ በየመቃብሩ ስር መርመጥመጥ ነው አለች ወደሱ እየቀረበች። ጤና የለሽም እንዳንቺ ሴትዮ። ጎጄ በግርምት ሐውልቶና መቆም እስኪቀራት ተደንቃየችው። ሌላ ሰው መሰላት። ጉልማ ሲቆጣ ታይቶም ተሰምቶም አይታወቅም። እንዲህ አይነቱን ጉልማ ስጠብቅ ስንት ዓመት ኖራለች። የአንድ ጎልማሳ ዕድሜ ያልፋል እያለ የሌለው ለምንም ነገር ግድም የማይሰጠው በስድብና በሙገሳ መካከል ያለው ልዩነት የማይገባው በዝምታ ካባ ውስጥ ያደፈጠው ጉልማ ነገ የሚባል ነገር አይኖች ውስጥ የሌሉት ጉልማ ያ እንደ ኩሬ ረጋው ጉልማ ምን አገኘ? በልተውቴ ቁርስ ቤት አምጥቼልሃለሁ፣ አረፍ በልና ቀማምስ አለች ጎጄ ለስለስ ብላ። እንደወትሮው ከአንዱ የመቃብር ሐውልት ላይ ቁጭ ብለው ያመጣችውን ሳህን አቀበለችው። ሳህኑን ከፈተው። ሚጥሚጣና ቁራሽ ልጦ ዳቦ ተቀምጧል። ወሽመጡ ቁርጥ አለ። የምትወዳትን ቁርስ ነው ያመጣውልህ አለች ጎጄ ሳቅ ብላ። ይህን መናኛ ቁርስ ነው የምወደው። በይህ ቅራቅንቦሽን ይዘሽ ወደምትሄጂበት ሂጂልኝ
ጉልማ ቆጣ ቁጣ እያለው አንባረቀ። ይህችን ይወዳል ጎጄ፣ ጥሩ ቁርስ ከዚህ በላይ ከየት ይምጣልህ? አበዛኸው፣ አሁንስ አበዛኸው። ይሄ አፈር ፈንቅለህ የምታመጣው ገንዘብ ቁም ነገር ኖሮት ነው እንዲህ የምትናገር? በዛ ላይ መቅኖ የሌለው። ጎጄ መንጣጣት ስትጀምር ጉልማ አቋረጣት። ይልቅ ይሄ ልቅ አፍሽን ስርዓት ካላስያዝሽ ዕቃሽን ይዘሽ ከቤቴ ዛሬውን ውልቅ። እኔ እኮ እስካሁን የሚገርመኝ እንዴት ችዬሽ እንደኖርኩ ነው አለ ጉልማ በቁጣ። ከቤት ሲወጣ ያልነበረውን ጸባይ ከየት አመጣው ብላ ሚስቱ ግራ ተጋባች። ለዘመናት ስትናፍቀው የነበረችው ባል እንዲህ ቁጡኛ ቢሆንም ያላሰበችው ፍርሃት ሰውነቷን ወረረው። ቃል ሳትተነፍስ ዕቃዋን ሰብስባ ተነስታ ሄደች። ጎጄን ከኋላው አስተዋላት። ከዚች ሴት ጋር 29 ዓመት ሙሉ መኖሩን ሊያምን አልቻለም። ፊቷ የተጠባበሰ የተቆረጠ ነጠላ ጫማ የምታደርግ፣ የተቀደደ ቆሻሻ ቀሚስ፣ በዛ ላይ ምላሳም። ምን ነክቶኝ ነበር? ራሱን ወቀሰ። ከዚህ ሴት ጋር በቀጣይ መኖር የለበትም። ናው ሌላ ሚስት ያስፈልገዋል። ምናልባት ልጅ፣ ሰውነቷ እንደ ስፖንጅ የሚለሰልስ ምላሳም ያልሆነች። በድንገት ዞር ሲል አንበሉ አጠገቡ ቆሟል። አጅሬ ማታ ጠጃ በዛ እንዴ? እኛ 6 መቃብር ስንቆፍር አንተ ምንም አልሰራህም አሉ። ለማንኛውም የጠዋት ደንባችንን አድርሰን እንምጣ። 2 ብር ልጋብዝህ። አንበሉ አብሮት መቃብር በመቆፈር የሚተዳደረው ባልደረባው ነበር። አንበሉ ጥቁር ነው፣ በዛ ላይ ግዙፍ። እንደዚህ ሰይጣን ከመሰለ ሰው ጋር ጓደኛ ሆኖ መኖሩ በውስጡ ግርምት ፈጠረበት። የአንበሉ ጨለማ ፊት ለመጀመሪያ ጊዜ እንዳየ ሁሉ አስበረገገው። ሂድ አንተ፣ እኔ ትንሽ ልቆይ አለ ጉልማ። በጠጅ ጨክነ? ግድ የለህም ና ጋብዝሃለሁ አለው አንበሉ ፈጥም ብሎ። አልሄድም አልኩህ እኮ። ጉልማ ቆጣለ። አንበሉ በግርምት ወዳጁን ላፍታ ተመልክቶ ትከሻውን በምን ቸገረኝ ወደ ላይ ሰብቆ በጠጅ ጨከንክ? ተመስገን ተመስገን እያለ ወደ ጠጁ ተቻኮለ። የአንበሉን መሄድ ተከትሎ ስሙ ሲጠራ ሰማ። ጉልማ ጉልማ! ድምፁን እንዳስቀደመ የቤተ ክርስቲያኑ ጥበቃ ሌሎች ሰዎችን አስከትሎ ወደ እሱ ሲመጣ ተመለከተው። ይሄ ሰውዬ መቃብር ቆፋሪነቴን አቁሜያለሁ ማለት አይገባውም እንዴ? ንድድ አለው። መቃብር ቆፋሪነቴን አቁሜያለሁ አይገባህም አለ ጉልማ በንዴት ፀጉሩን እየነጨ። ሰዎቹ ወደ እሱ ሲቀርቡ በቸልታ ቆመው ጠበቃቸው። ጉልማ እሱ ነው አለ ዘበኛው ወደ ጉልማ ይጠቆመ። አቶ ጉልማ አንተ ነህ አለ ከዘበኛው ጀርባ ከቆሙት ሰዎች መካከል አንዱ። ጉልማ ከዘበኛው ጀርባ የቆሙትን ሰዎች በአንክሮ ተመለከታቸው። ሻንጣውን ካገኘ በኋላ ቱታ ለብሰው ስፖርት ሲሰሩ የነበሩት ወጣቶች ናቸው። ከነርሱ ኋላ ፖሊሶች ቆመዋል። አቶ ጉልማ ጠዋት ወድቆ ያገኙት ገንዘብ? ፖሊሱ ንግግሩን ሳይጨርስ ጉልማ ዥዋ ብሎ ወደቀ። ወደ ነበረበት ሕይወት መመለስ ከሞት በላይ አስከፊ ሆነበት ይመስላል።